ሰላም ጤና ይስጥልን ተከታታዮቻችን፣ የዕለቱን የተመረጡ ዜናዎች ወደ እናንተ ልናደርስ መጥተናል። አብራችሁን ስላላችሁ ከልብ እያመሰገንን ሰብስክራይብ እያደረጋችሁ ትኩስ ትኩስ የሆኑ መረጃዎችን እንድታገኙ እንጋብዛለን። ዛሬ ከመራረጥንላችሁ ዜናዎች መካከል ኢትዮጵያ አራተኛውን የታላቁ ህዳሴ ግድብ የውሃ ሙሌት መጠናቀቁንና ተጨማሪ ተርባይኖች ወደ ስራ ይገባሉ መባሉን፣ የኦሮሞ ፌዴራል ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና አሜሪካ መግባታቸውን፣ የነጻነትና እኩልነት ፓርቲ ሊቀመንበር የሆኑት ዶክተር አብዱልቃድር አደም ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ማስገባታቸውን፣ አራተኛው ታላቁ የህዳሴ ግድብ የውሃ ሙሌት መጠናቀቁን በይፋ አብስራለች። ጠቅላይ ሚኒስትር አብይ አህመድ ይሄኛው አራተኛ ዙር ሙሌት የመጨረሻው ስለመሆኑ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሙሌቱ በስኬት በመጠናቀቁ በገንዘባቸው፣ በእውቀታቸው፣ በጉልበታቸው፣ በጸሎታቸው በስራው ለተሳተፉ ምስጋና አቅርበው እንኳን ደስ ያላችሁ ብለዋል። ለኢዜአ ቃላቸውን የሰጡት የኢትዮጵያ ተደራዳሪ ቡድን መሪና በአሜሪካ የኢትዮጵያ አምባሳደር ዶክተር ኢንጂነር ስለሺ በቀለ ደግሞ ባለፉት 4 ዓመታት የውሃ ሙሌት ስራውን ለማከናወን በሚያስችል በቂ የዝናብ መጠን መገኘቱን አስረድተዋል። የውሃ ሙሌት ስራው በታችኛው ተፋሰስ ሀገራት ላይ ምንም አይነት ጉዳት በማያደርስ መልኩ መከናወኑን ገልጸዋል። ለአብነትም በዘንድሮ ክረምት በግብፅ የሚገኘው የአስዋን ግድብ ከበቂ በላይ ውሃ በመያዙ ምክንያት በግድቡ ማስተንፈሻ አማካኝነት ውሃ የማፍሰስ ስራ ሲያከናውን መቆየቱን ጠቁመዋል። ይህም ታላቁ የህዳሴ ግድብ በሶስት ሀገራት የትብብር ምንጭ ከመሆን ባሻገር በታችኛው ተፋሰስ ሀገራት የሚያስከትለው ጉዳት እንደሌለ በተግባር ያመላከተ ስለመሆኑ አብራርተዋል። አሁን ላይ ኃይል ማመንጨት የጀመሩት ሁለቱ ተርባይኖች በስራ ላይ መሆናቸውን ጠቅሰው በተያዘው በጀት ዓመት ሌሎች ተጨማሪ ተርባይኖች ወደ ስራ እንደሚገቡም አሳውቀዋል። አራተኛው ዙር የውሃ ሙሌት በስኬት መጠናቀቁ በግድቡ ግንባታ ሂደት ሌላኛው አዲስ ምዕራፍ የከፈተ መሆኑንም ገልጸዋል። ከዚህ በኋላ የሚኖሩት ስራዎች ከዚህ ቀደም ከተለፋባቸው የተሻሉ እንደሚሆኑ የጠቀሱት ዶክተር ኢንጂነር ስለሺ ይህ ለኢትዮጵያውያን ትልቅ ስኬት ነው ብለዋል። ተያይዘውም ግድቡ ከዚህ በኋላ ውሃ አይዝም ወይ ተብሎ ለሚጠየቁት ጥያቄዎች ዶክተር ኢንጂነር ሀብታሙ ኢተፋ አራተኛና የመጨረሻው ሲባል ከዚህ በኋላ የውሃ ሙሌት አይደረግም ማለት እንዳልሆነ መታወቅ አለበት ብለዋል። የታላቁ ህዳሴ ግድብ አራተኛ ዙር ሙሌት መጠናቀቅን ተከትሎ ጠቅላይ ሚኒስትሩ የመጨረሻ ሙሌት ሲሉ መግለጻቸውን ተከትሎ በርካቶች ግድቡ ከአሁን በኋላ ውሃ አይዝም የሚል ጥያቄ ፈጥሮባቸዋል። ይህንም በተመለከተ ቃላቸውን ለኢትዮ ኤፍኤም 107.8 ሬዲዮ ጣቢያ የሰጡት የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ኢተፋ ማብራሪያ ሲሰጡ አራተኛና የመጨረሻው የውሃ ሙሌት የተባለው አራቱ ዙሮች ከፍተኛ የውሃ መጠን የሚያስፈልጋቸው በመሆኑ ነው ብለዋል። በእነዚህ 4 ዙሮች ግድቡ መያዝ ያለበትን የውሃ መጠን መያዝ ችሏል። አራተኛና የመጨረሻው ሲባልም ከዚህ በኋላ የውሃ ሙሌት አይደረግም ማለት እንዳልሆነ መታወቅ አለበት ሲሉም ገልጸዋል። ይልቁንም ግድቡ እየተጠናቀቀ በመሆኑ ከፍተኛ የውሃ መጠን ሳያስፈልግ ይከናወናል ብለዋል። በሌላ ዜና የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና አሜሪካ መግባታቸው ለማወቅ ተችሏል። ፕሮፌሰሩ በአሜሪካ ለ1 ወር እንደሚቆዩ የፓርቲው ዓለም አቀፍ ድጋፍ ቡድን አሳውቋል። በአሜሪካ ቆይታቸው ወደ ተለያዩ ግዛቶች በማቅናት ከኦሮሞ ተወላጆች ዲያስፖራዎች ጋር ውይይት ያደርጋሉ። ይፋዊ ወይም መደበኛ ባልሆኑ የተለያዩ ግብዣዎች ላይ በመገኘት ከወዳጆቻቸውና ከፓርቲው ደጋፊዎቻቸው ጋርም ይነጋገራሉ። በኦፌኮ ዓለም አቀፍ የድጋፍ ቡድን አዘጋጅነት የሚካሄድ ቨርቹዋል ኮንፈረንስ በመምራት ከዓለም አቀፍ የኦሮሞ ተወላጅ ዲያስፖራዎች ጋር በመገናኘት በወቅታዊ ክልላዊ ፖለቲካዊ ጉዳዮች ላይ በወቅታዊ የኢትዮጵያ አሳሳቢ ችግሮች እንዲሁም የኦሮሞ ሕዝብ ትግል አሁናዊና ቀጣይ ሁኔታን በተመለከተም ይመክራሉ ተብሏል። ፕሮፌሰር መራራ ጉዲና ወደ አሜሪካ ሀገር ያቀኑት የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በአሁኑ ወቅት በኢትዮጵያ ያለው ፖለቲካዊ ሁኔታ በሰላማዊ መንገድ ለመታከል ሆነ በግል በነፃነት ለመኖር አሳሳቢ በመሆኑ በሄዱበት አሜሪካ ሀገር ጥገኝነት መጠየቃቸውን ካሳወቁ ከ12 ቀናት በኋላ ነው። በመጨረሻም መንግስት ነፍጥ አንግበው ከሚፋለሙ ኃይሎች ጋር ለመነጋገር ተነሳሽነቱን እንዲወስድና የሰላም ጥሪ እንዲያደርግ የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደም አዲሱን ዓመት 2016 ተንተርሶ ለጠቅላይ ሚኒስትሩ በጻፉት ግልጽ ደብዳቤ ጠይቀዋል። ሰላም የሁሉ ነገር መሰረት ነው ያሉት ዶክተር አብዱልቃድር በሁሉም የሀገራችን አካባቢዎች ያሉ ግጭቶች በሰላማዊ መንገድ ይፈቱ ዘንድ መንግስት በሆደ ሰፊነት ዳግም የሰላም እጁን በመዘርጋት
ነፍጥ አንግበው ከሚፋለሙ ኃይሎች ጋር ለመነጋገር ተነሳሽነቱን እንዲወስድና የሰላም ጥሪ እንዲያደርግ ሲሉ ጠይቀዋል። ሌላው ሊቀመንበሩ ህዝብን እየፈተነ ላለው ከፍተኛ የኑሮ ውድነት መንግስት መፍትሄ እንዲያበጅም ጠይቀዋል። የዜጎቻችን ህይወት እጅግ ከባድ ያደረገው የኑሮ ውድነትን ቀንሶ ዜጎች ቢያንስ መሰረታዊ ፍላጎታቸው ተሞልቶ መኖር ይችሉ ዘንድ የመንግስት የወጪ ቅደም ተከተል የሀገርንና የዜጎችን አንገብጋቢ ችግሮች ያማከሉ እንዲሆን የመንግስት የገንዘብና የፊስካል ፖሊሲዎች የዜጎችን የኑሮ ሸክም ለማቅለል በሚያስችል መልኩ እንዲከለሱ ጥያቄ አቅርበዋል። ተጨማሪም ሊቀመንበሩ በህግ ቁጥጥር ስር ለሚገኙ ወገኖች መንግስታዊ ይቅርታም እንዲደረግ ጠይቀዋል። ሀገር የሚቆመው በመተዛዘን በፍቅርና በይቅርታ ነው ያሉት ዶክተር አብዱልቃድር በተለያዩ ምክንያቶች ተጠርጥረው በህግ ቁጥጥር ስር ለሚገኙ ወገኖች መንግስታዊ ይቅርታ በማድረግ እጅግ የተካረረው የሀገራችን ፖለቲካ እንዲረግብ፣ ህዝባችንም የእርቅና የሰላም አየር እንዲተነፍስ መንግስት የይቅርታ እጁን እንዲዘረጋ ሲሉ ጠይቀዋል። እንዲሁም ጠቅላይ ሚኒስትሩ በመንግስት ተቋማት ውስጥ ሀገርና ህዝብ የሰጣቸውን ኃላፊነት በመካድና ስልጣናቸውን መከታ በማድረግ በብልሹ አሰራር በዜጎች ላይ የከፋ አስተዳደራዊ በደል በሚፈጽሙ የሀገርን ሀብትና ንብረት በሚበዘብሩ የመንግስት ሹመኞችና ግብረ አበሮቻቸው ላይ ስር ነቀል እና የማያዳግም እርምጃ በመውሰድ ሀገርና ዜጎች እንዲታደጉ ዶክተር አብዱልቃድር አደም ጥያቄያቸውን አቅርበዋል። ውድ ተከታታዮቻችን አብራችሁን ስለነበራችሁ ከልብ እያመሰገንን ላይክ፣ ሼር፣ ኮመንት እያደረጋችሁ አስተያየቶቻችሁን አድርሱን። መልካም ጊዜ